ለሁለት ይከፈላል። 30% ሪቴን ይሆናል ለመጠባበቂያ ይያዛል። በካዝናችን ራሱ ችሎ አካውንት ተከፍቶለት በመጠባበቂያነት ይያዛል። 70% በአባላት ውሳኔ የሚጸድቅ ይሆናል። ሁለት አማራጭ ይኖረናል። አንደኛው መከፋፈል ነው፣ ሁለተኛው ካፒታል ማሳደግ ነው። አሁን ባለንበት ተጨባጭ ሁኔታ ግን ሞስት ፕሮባብሊ ሊሆን የሚችለው ካፒታል ማሳደግ ሊሆን ይችላል። እሱ የኛ ሞሽን ነው የምናቀርበው፣ ሀሳብ ነው የምናቀርበው። ውሳኔው የጠቅላላ ጉባኤ ነው የሚሆነው ምን መሆን እንዳለበት። ስለዚህ መጠባበቂያ ተቀማጭ 30%ችን 16118 ነው። ያልተከፋፈለ ትርፍ ደግሞ 37608 ብር ከ80 ሳንቲም ያልተከፋፈለ ለአባላት ሬዲ የሆነ ዝግጁ የሆነ ትርፍ ነው ማለት ነው። የጥሬ ገንዘብ ምንጫችን ወለዶች ምናምን ነገሮችን ስሌቶችን ሳይጨምር ቀጥታ ወደ ማገር አካውንት የሚገቡ ሂሳቦችን ጥሬ ገንዘባችን ምን ይመስላል የሚለውን ስንመለከት የአባላት ምዝገባ 348,000 ነው። የአባላት ሼር ግዢ 3991,100 ነው። ቁጠባ 3 ቁጠባዎች አሉ። የአባላት ግዴታ ቁጠባ፣ የአባላት ግዴታ ቁጠባ እና የህፃናት ቁጠባ አለ። እነዚህ ስንደምር 3,329,397 ከ80 ይሆናል። ያው ቀደም ሲል እንደገለጽኩት ከዳሽን ባንክ ድጋፍ ያገኘነው 10,000 ብር አለ። ከብድር አገልግሎት ይሄ ኢንሹራንስ እና አባላቶች ሲበደሩ የምናገኘው ይመስላል። የአገልግሎትና ኢንሹራንስ የህይወት መድን ሽፋን እንወስዳለን። በመመሪያችን መሰረት እሱ እንደ ገቢ ይያዛል፣ እንደ ጥሬ ገንዘብ ይያዛል። ባለቤቱ ያልታወቀ ወደ 23,100 እስካሁን አንድ ዓመት ሙሉ አሁን ዘሎ 2018 ገብቶ 23,100 ብር እስካሁን ባለቤቱ አልታወቀም። አካውንታችንን ሂት አርጓል ገቢ ሆኗል ለማለት ግን እስካሁን ማንነቱ ያልተገለጸ 23,100 ብር አለ። ከብድር ወለድ ያገኘነው አለ። ከባንክ ወለድ ያገኘነው አለ። አጠቃላይ የገንዘብ ምንጫችን ቀደም ሲል ካነሳሁት ጋር ከሀብት ጋር ተመጋጋቢ ስለሚሆን 7,661,732 ከ63 ሳንቲም ይሆናል ማለት ነው። ያኛው ኢንፍሎ ነው ወደ አካውንታችን የገባ። አሁን ደግሞ አውትፍሎ ነው አጠቃቀማችን የጥሬ ገንዘብ ነው ያለው። እንደሚታየው በዋናነት እዚህ ላይ ግልጽ በሆነ መልኩ ስለተቀመጠ ይመስላል። ምናልባት እነዚህ ስራዎች ስንሰራቸው ተቋማችን እንደ ተቋም የነበሩት መልካም ጎኖችና እናገኛለን ብለን ቃል በተገባው ልክ እስከ 2017 ሰኔ ድረስ ነበረ የተሰጠው፣ በሁለት ጊዜ ማለት ነው። አንደኛው እስከ ጥር ድረስ ነው የመጀመሪያው ፌዝ፣ ሁለተኛው ደግሞ እስከ ሰኔ 30 ነበረ። በዛም በአንድ ዓመት ውስጥ ግን በተመሳሳይ ሼር ገቢ ገንዘቡ በቃል በተገባው ልክ ገቢ አልሆነም። በገንዘብ ስንገልጸው 1,036,100 ብር እነዚህ ገንዘቦች ቢመጡ ምን ያህል ተቋማችን ወደፊት ሊል እንደሚችል ያመለክታል ማለት ነው። ሌላው ገቢ ያደረጉ አባላት በወቅቱ ማስገባታቸውን ያለማሳወቅ፣ ቀደም ሲል ማንነታቸው ያልታወቀ 23,100 ብር አለ። እነዚህ ገንዘቦች አባላቶች ገንዘብ አስገብተው አባላት ነገር ግን መጥተው ወደ ደረሰኝ እንዲቀየር አላደረጉም። በዚህ ሂደት ማንነታቸውን ለመለየት ተቸግረናል። በቴሌግራም አሳውቀናል፣ በስልክ ደውለናል፣ በተለያዩ መንገዶች ቴክስት ሁሉ እናደርጋለን። ነገር ግን እስካሁን ድረስ መጥቶ የኔ ነው ገንዘቡ የሚል አባል አላገኘንም። ሌላው የብድር ፈላጊ አባላት ብዛት አነስተኛ መሆን፣ 8 አባላቶች ብቻ ነው በዘንድሮ በ2017 ብድር መስጠት የቻለው። ከዛም በላይ ዓላማው ብድር መስጠት ነው። ከመቆጠብ ጎን ለጎን ብድር መስጠት ነው። ስለዚህ እሱን አለመደረጉ። ሌላው በቴክኖሎጂ የታገዘ የስራ እንቅስቃሴ ለማከናወን አለመቻላችን። ጅምሮች አሉ፣ ነገር ግን አዋሽ ሳኮስ ላይ ያስተዋወቅነው ሶፍትዌር አለ፣ ነገር አክቲቭ ነው። አሁን በሁላችንም ኤንቪ ነበር ሁላችንም ገብተን ብንከፍል
ይሰራል፣ ሶፍትዌሩ ይሰራል። ልዩ የሚያደርገው ደግሞ ምንድነው? ሄደን አሁን ዲፖዚት ስናደርግ ባንክ ላይ ሄደን ስናስገባ ወይም ትራንስፈር ስናደርግ ሰርቪስ ቻርጅ ይቆረጥብናል። አፕሊኬሽኑ ግን አይቆርጥም። ምንም ብር አንድ ብር ሳይቆርጥ ቀጥታ ገቢ ይደረጋልና እሱንም በቴክኖሎጂ አጠቃቀማችን ላይ ኤንፒ ነምበራችን ወስደን በዛ በአፕሊኬሽኑ በኩል ገቢ ብናደርግ እኛም ተጠቃሚዎች እንሆናለን የሚል ነው። ግን ስራ አልተሰራበትም እሱ። ሌላው ምናልባት ከኛ ምን ይጠበቃል፣ መፍትሄው ምን ቢሆን ጥሩ ነው የሚለው ለማንሳት እሞክራለሁ። የመጀመሪያው የሚጠበቅብንን ክፍያ በወቅቱ መፈጸም ነው። ሁላችንም ያው በተወሰነ በክፍተት በሊሚቴሽን ቁጠባ ላይ፣ ሌላው ብድር ምልሰት ላይ እስካሁን ጤናማ ነው ያለው ዊትነስ ሆነናል። ወደፊትም ብድር ምልሰትና ቁጠባ ላይ በወቅቱ መፈጸም ይጠበቅብናል። ሌላው አባላትን በስፋት መመልመል፣ ቤተሰቦቻችን ወዳጆቻችንን የዚህ ማህበር ተጠቃሚ እንዲሆኑ ማድረግ ይጠበቅብናል። ሁላችንም 368 አባላቶች አሉ። ሁላችንም አንዳንድ አባል ወደ ማህበር ብናመጣ 368 ተጨማሪ አባላቶች ይኖሩ። በዚህ ልክ ከአንድ አባል 1000 ብር የመመዝገቢያ ገቢ ያገኛል ማህበራችን። በዛው ልክ 368,000 ብር ተጨማሪ ገንዘብ ማግኘት እንችላለን እና ከኛ አባላትን የመመልመል ብዙ አለ። አንዳንድ አባል ሁላችንም ብንመለመል የሚል እሳቤ አለ። ሌላው የልጆችን ቁጠባ ማስጀመር በጣም ዝቅተኛ ነው። 368 ወላጅ አለ። የህፃናቶችን ቁጠባ ስንመለከት ግን በጣም አነስተኛ ቁጥር ላይ ነው ያለው። ስለዚህ ልጆቻችንን የዚሁ እድል ተጠቃሚ እንዲሆኑ የማድረግ ስራ ቢሰራ ያው በተግባር ብንኖር የሚል ነው። ምናልባት ትምህርት ቤት አካባቢ ስነ ዜጋ ትምህርት ይማራሉ፣ ስለ ቁጠባ ባህል ይማራሉ። ስነ ዜጋ ትምህርት ላይ ትምህርቱ ብቻ ቲዎሬቲካል ብቻ ከሚሆን በተግባር ደግሞ ልጆቻችንን እንዴት መቆጠብ እንዳለባቸው፣ ነገ ሲያድጉ የነሱ ገንዘብ ነው፣ ዩኒቨርሲቲ ሲገቡ ያለ ችግር ገንዘቡ እንደሚጠቀሙበት ልጆቻችንን ከወዲሁ ብናስተምር፣ በተግባር ብናሳያቸው ማህበራችንም ተጠቃሚ ይሆናል፣ ልጆቻችንም ተጠቃሚ ይሆናል እና ወደዛ ዝንባሌ ቢኖረን የሚል ነው። ሌላው መቆጠብ፣ ሳንታክት፣ ሳንሰለች፣ ሳንረሳ መቆጠብ፣ ከዛ መበደር፣ ተበድረን ደግሞ ተጨማሪ የስራ እድሎችን መፍጠር ብንችል፣ ከዛ የስራ እድል ፈጠረን ማለት ደግሞ የገቢ ምንጮቻችንን አሰፋን ማለት ነው። እንዲህ አይነት ስራዎችን ከኛ አባላቶች ይጠበቃል። ሌላው ከገቢ ያነሰ ወጪ ማውጣትን መተግበር ነው። ምን ማለት ነው? ካለን ገቢ እንደምንም ብለን ጠንከር ብለን 10% በየወሩ መቆጠብ ብንችል 10% የመቆጠብ ባህልን ብናዳብር በአመት ውስጥ ከደሞዛችን በጣም ከፍተኛ የሆነ አማውንት እናገኛለንና 90% የተለያዩ ወጪዎች ብናደርግ 90%ቱን 10% ካነሰ ደግሞ 5% ቆጥበን በጊዜ ገደብ ወይም ደግሞ በፍላጎት ቁጠባ ማህበር ላይ ብናስቀምጠው በአመት ውስጥ ትልቅ ገንዘብ ማግኘት እንችላለን እና የቁጠባ ባህላችን በዚህ መንገድ ቢታይ የሚል እሳቤ ያለ። ሌላው ሁልጊዜ የአደጋ ጊዜ መጠባበቂያ ቢኖር መትጋት። ብዙ ጊዜ አሁን የተለመደው ህመም ሲገጥመን አደባባይ መውጣት ነው። ግን መስራት ፕሮዳክቲቭ በሆነበት ዘመን ላይ ቀድመን ጠንካራ ማንነት ባለን ሰዓት ላይ ግን የመቆጠብ ባህላችንን ብናሳድግ ነገ አደባባይ አንወጣምና አንዱ የማህበራችን ዓላማ እሱ ስለሆነ ከወዲሁ የመቆጠብ በፍላጎት የመቆጠብ ራሳችንን ከአደጋ ከሪስክ ነፃ መሆናችን ግን ሪስክን መቀነስ የምንችልበት ሁኔታዎች ቢፈጠሩ የሚል እሳቤ ያለው ሀገራችን። ሌላው ምንም የገንዘብ ምንጭ ይኖረን ሌክዠሪስ የሆነ ነገሮች ባይኖሩ ምንም የገንዘብ ምንጭ ይኖረን በአግባቡ ካልመራ ነው ሁልጊዜ የህይወት ትግል እንደማይቀንስ አውቀን መዘጋጀት ነው። በጣም ትልቅ ገንዘብ ይኖረን በአግባቡ ገንዘቡን መምራት ካልቻለን ነገም ውድቀት ሊኖር ይችላል እና እዚህ አካባቢ ላይ በመቆጠብ ነገ የሚኖረን የልጆችም ሆነ የኛ እጣ ፋንታ ምንም እንኳን እኛ እጅ በፈጣሪ ቢሆንም
በምድር ግን እንደዚህ አይነት ነገር ቁጠባን ካልቸር በማድረግ የሚጠበቅብንን ነገሮች ለማድረግ ብንዘጋጅ የሚል ነው እሳቤያችን። እስካሁን እቅድ ሪፖርታችን ይህን ይመስላል። አጠቃላይ አሁን የበጀት ዓመት እቅዳችንን አስረዳለሁ ማለት ነው። ገጥሞናል። ስለዚህ የሚገዙ መኪና ከሆነ መኪናውን በንብረትነት በመያዝ ሶስተኛ ወገን በመጨረስ አዲስ መኪና የሚገዛ ከሆነ 30% ቢቆጥብ 70% እናበድረው። ግን ያገለገለ ዩዝድ የሆነ መኪና ከሆነ ደግሞ የቅርብ ጊዜ በጣም ሩቅ ሳይሆን 5 ዓመት ወይም 6 ዓመት ጠጋ ብሎ ያለ ሆነው 40% ቢቆጥብ 60% ብናበድር የሚል ስልቶችን ይዘናል። በኋላ እቅድ ነው እያስተዋወቅን ያለ ነው። በእናንተ ጸድቆ ይሁንታ የሚያገኝ ይሆናል ማለት ነው። ሌላው የትርፍና ኪሳራ ገቢ ሚዛናችን እሱን ሃይላይት ሰጥቼ ለፈው ዲቴል ኦልሬዲ ይሄ እቅድ ስለሆነ አክቹዋሊ የሆነ ነገር የደረስንበት አፈጻጸም የሚያሳይ ስላልሆነ ዋና ዋና ነጥቦችን ላሳይ ልጠቁምና ልለፈው። የትርፍና ኪሳራ ገቢ ሚዛናችንን ከወዲሁ ፎርካስት አድርገን ስለዚህ አጠቃላይ 1,719,375 ገቢ እንሰበስባለን ብለናል። ወጪዎቻችን ደግሞ 1,559,129 ገቢ አሁን ባልናቸው መንገድ የተለያዩ ስልቶችን በመጠቀም ወጪ ቢኖረን ከዚህ ልዩነቱን ስናየው አሁንም ፖዚቲቭ ትርፋማ ህዳግ ላይ እንድናርፍ የሚያሳይ እቅድ ነው። የሀብት ዕዳችንን በተመሳሳይ 7 ሚሊዮን አካባቢ ነው ሀብታችን የሚያሳየው። አሁን ወደ 13,732,350 ማሳደግ እንፈልጋለን የሚል ጥቆማ ነው የሚያሳየው። 71,256 ከ78 ላይ ነው ያለነው። አዲስ አበባ ዩኒየን ቁጠባ ላይ ከዚህ በፊት ሪፖርታችን ላይ እስከ ሰኔ 30 ድረስ የነበረው 20,000 ሼር እጣ። ብዙ ጊዜ እቺ ሼር የምትባለው ህብረት ስራ ላይ አትደገፍም እጣ ነው የምትባለው እና እየተጋጨብን ስለሆነ ይቅርታ እንጠይቃለን። ለዛ እጣው 30,000 ነው የነበረው። አሁን እጣችን የሚያሳየው ተመሳሳይ ቁጠባችን 30 ነበረ፣ አሁን 70,000 ደርሰናል። ስለዚህ ከሐምሌ 1 ጀምሮ 40,000 የመጀመሪያውን ወር 10,000 ቆጥበናል። ከዛ በኋላ በእቅዳችን መሰረት 15 ያ ማለት 70,000 ላይ ደርሰናል። ዩኒየን ላይ ሼራችን በተመሳሳይ 20,000 ላይ ያለው ባለቤቱ ያልተገኘለት ብለን ያስቀመጥነው 23,100 ነበር። ያው መቀነስ ነበረበት፣ ነገር ግን አሁን ከፍ ብሏል። አሁን ደግሞ እስከ ትላንትናው ዕለት ድረስ 28,800 ባለቤቱ ያልተገኘ ሂሳብ አካውንታችን ላይ ይገኛል። ከዛ ጎን ለጎን ጠቅላላ ገቢያችን ምን ይመስላል ብለን ስንመለከት 224,476 ብር እንደ ገቢ እስከ ትላንትና ድረስ ተመዝግቧል። ወጪያችን ደግሞ የአስተዳደር ወጪዎች እና ሌሎችም የሰራተኛ ደሞዝን ጨምሮ የቤት ኪራይን ጨምሮ 219,019 ብር ከ65 ያሳያል። ምናልባት እስካሁን ባለንበት እንቅስቃሴ አባላቶች ብዙ ምርት አላሳየን፣ ለውጥ እያሳየ አይደለም። ጥቂት ነው አባላቶች ማደግ። ምንድነው ይሄ ሚስጥር የሚያሳየን? ገቢውና ወጪው በተወሰነ መልኩ ነው ለውጥ የሚያሳየው። አሁን ፖዚቲቭ ነው። 5,456 አካባቢ ትርፍ ያሳያል አሁን ባለንበት። ይሄ ምንድነው? የውስጥ ነው፣ ያለቀለት ሂሳብ አይደለም፣ ሙሉ ለሙሉ የተጠናቀቀ ሂሳብ አይደለም። ግምታዊ አሰራር ነው እና አባላት ማፍራት ላይ አሁን ክፍተት እንዳለ ነው የሚያሳየው። አንድ አባል ባመጣን ቁጥር 1,000 ብር ተቋሙ በ1,000 ብር ገቢው ከፍ ይላል። ስለዚህ እዚህ አካባቢ አሁን የሚያሳየው ከሐምሌ ወር ጀምሮ አባላት ማፍራት ላይ ትንሽ ቀዝቀዝ ያለ እንቅስቃሴ እንዳለ ነው የሚያሳየው የሚለው ተጨማሪ ነው ማድረግ ነው። አመሰግናለሁ። መንደር በደበቁበት ጊዜ የሰራችሁትን ስራ ስለሚያውቅ በተለይም እነ ፋንታውን እና አቶ ሞገስ እነ አቶ ከበደ ሌሎቻችሁም ስማችሁን ባልጠራም በጣም ጠንካራ ደስ የሚል ስራ ስለሰራችሁ እና
መንደሩም ለአዲስ አበባ ኮንዶሚኒየሞች ሞዴል እንዲሆን ከማድረግ አልፎ ደግሞ ይህንን ለህብረተሰቡ ጠቃሚ የሆነ ተስፋ ሰጪ የሆነ ብድርና ቁጠባ ተጀምሯል የሚል ነገር ከወንድሜ ከአቶ ከበደ ስለሰማሁ ጆይን ማድረግ ችያለሁ እና ለዚህም እጅግ በጣም አድርጌ ላመሰግናችሁ እወዳለሁ። ይህን ማሰባችሁ መንግስትን እንደመደገፍ ነው የሚቆጥረው ነው። ምክንያቱም ሁሉን ነገር በመንግስት ላይ መጣል አይቻልም። ሁሉንም ነገር ደግሞ መንግስት ያደርጋል ብሎ መጠበቅም በዚህ ለሀገር የዋህነት ነው ነው። እኛ ያለችንን ትንሽ ነገር አስተባብረን ግን ትልቅ ስራ መስራት እንችላለን። ምክንያቱም 50 ሎሚ ለ50 ሰው ጌጥ ለአንድ ሰው ሸክም ነው የሚባለው። ከተባበርን ትልቅ ስራ ትልቅ ነገር ማድረግ እንችላለን። ስንቆጥብ እንችላለን የሚል ስሎጋን ወይም መሪ ቃል ይዛችሁ እንደተነሳችሁት ኦፍ ኮርስ እንችላለን፣ በደንብ በሚገባ እንችላለን። እጅና ጓንት ሆነን እውነትም ተጠያቂነት ያለ ስራ መስራት ከቻል ትራንስፓረንሲ ነው የሚሉት ግልጸኝነት ያለ ስራ መስራት ከቻል ያሰብነውን ማሳካት እንችላለን የሚል መልእክት አስተላልፌ እኔ ትንሽ ሁለት ጥያቄዎችን መጠየቅ ፈልጋለሁ። አንደኛው ከአባላት ምልመላ ጋር ተያይዞ በ2017 ታቅዶ ነበረው 500 አባላትን ለመመልመል ነበረ። at the end of the year 348 ቅድም ከየት እንደሆነ አላውቅም እንጂ 347 የሚልም የአንድ ቁጥር ዲፍረንስ ብዙም ማተር ባያደርግም ግን እሱም ቢስተካከል ጥሩ ነው ብዬ አስባለሁ። 347 48 የምን ነገር አለ። ኤኒዌይስ ያቀድነውን ማሳካት ያልቻልነው ለምንድን ነው? 500 አቅደን 348 ወደ 60 ምናምን % ብላችኋል፣ አይቼዋለሁ እንትኑ ላይ። ለምንድን ነው ያልቻልነው? እኛ ከኛ ከአባላት ማድረግ ያለብን እንዳለ ሆኖ እናንተ ደግሞ እንደ ሊደርስ ኖት እንደ ማናጀርስ እንደ ሊደርስ እንደ መሪዎች፣ ምክንያቱም ሊደርሺፕ ነው አንድን ተቋም ጥሩ ደረጃ ላይ ሊያደርስ ይችላል። ለዚህም ነው ቅድም የማመሰግንኳችሁ። እንደ መሪዎች እናንተ ያቀዳችሁትን ለማሳካት ምን እየሰራችሁ ነው? እኔ እንደ መፍትሄ ጥያቄ ብቻ ጠይቄ ከማለፍ መፍትሄም ጠቁሜ ባልፍ ብዬ እወዳለሁ። እንዳልኳችሁ የእኛ ድርሻ እንዳለ ሆኖ እንደው የተለያዩ ማህበራዊ ሚዲያዎችን መጠቀም ትችላሉ ወይ? አሁን ጊዜው በቃ ሁሉም ነገር በዩቱብ፣ በቲክቶክ፣ በቲክቫ፣ በተለያዩ በፌስቡክ ሊሆን ይችላል፣ በተለያዩ ሚዲያዎች ምንም ቴሌቪዥን እንኳን ሳይጠበቅ ማለት ፕሮሞት የተደረገ ባለበት ጊዜ እናንተ ከነዚህ ሚዲያዎች የትኛውን ተጠቀማችሁት? ይህንን ትልቅ ተስፋ ሰጪ ሆነ እንደ ስሙ ማገር አንድ የኔ ገጠር ተወልጄ ስላደግ አንድን ቤት ሆኖ እንዲቆም የሚያደርገው ማገር ነው። ነገራችን ማገር ከሌለ ግድግዳ ብቻ ቆሞ ወይንም ጣሪያን ብቻ ቆሞ ቤት ሊሆን አይችልም። ይሄ እንደ ስሙ ማገር የሚለውን ስም ይዘን ነው ምንድን ነው መስራት አለብን? ሚዲያዎቻችንን ተጠቅመናል ወይ? አንዳንድ ለበጎ ነገር መጠቀም መቻል አለብን። ብዙዎች የሚጠቀሙት ለእርስ በርስ ለማጣላት ነው። እኛ ግን እንደ ኢትዮጵያውያን እንደ ወንድማማች አንድ ሆነን ለማደግ ነው። ቅድም እንዳልኳችሁ መንግስት ሁሉ ቦታ መድረስ ስለማይችል ትልልቅ ነገሮችን እኛ ተባብረን መስራት እንችላለን። 50 ሎሚ ለ50 ሰው ብያችኋል። ይቻላልና ይህንን ሚዲያዎችን ተጠቅማችሁ የአባላትን ቁጥር ለማስፋት ሰዎች ጆይን እንዲያደርጉ ማድረግ ብትችሉ የሚል ሀሳብ ጠቆም አድርጌ ማድረግ እፈልጋለሁ። ሌላው ደግሞ አጓጊና ሳቢ የሆኑ ስራዎችን መስራት ያስፈልጋል ብዬ አስባለሁ። መጠቆም ቢችል እሱንም ቢሆን ለምሳሌ ኢንቨስት ማድረግ ብቻ። ኢንቨስትመንት ሲባል ብዙ ነው። መልቲ ዳይሜንሽናል ኢንቨስትመንት ብሎ ነገር ለምሳሌ በቤት ግንባታ ሊሆን ይችላል። እንደው አሁን ባለንበት ወይም ባለችን ካፒታል ባይቻልም እንኳን ግን እሱንም እቅድ ቢያዝና እሱንም ጭምር በተለያዩ ማህበራዊ ሚዲያዎች ላይ ፕሮሞት ማድረግ አድቨርታይዝ ማድረግ ብቻል ሰዎች ይሳባሉ፣ አባላት በቀላሉ ሊመጡ ይችላሉ የሚል እምነት ይኖረኛል። ኢትዮጵያ ውስጥ በተለይም አዲስ አበባ ቤት ማለት ምን ማለት እንደሆነ ግልጽ ነው። ይህንን ከተማችን ከንቲባ ወይዘሮ አዳነች ብቻቸውን ወይም ከእሳቸውም ጋር ያሉ ካቢኔዎች ይህን መስራት ይችላሉ? ህልም ነው። ሰሞኑን እየተባለ ሰምታችኋል። ከ1 ሚሊዮን በላይ አሁንም ተመዝግበው የሚጠብቁ ሰዎች አሉ። ከዛ ውስጥ 500,000 እየተጠባጠበ ወጥቶ አሁን 500,000 አለ። ማድረግ ይቻላል። እንደ መንግስት ያንን ብቻውን መንግስት ማድረግ ይችላል ስለማይችል እኛም እስኪ ይህንንም እያስተዋወቅን አባላትን አስፍተን ወደዛም ብናተኩር ብዬ አስባለሁ። ሌላው በኢንዱስትሪም ጭምር በኢንዱስትሪ
ጭምር እኛም ብንሳተፍ የበኩላችን አስተዋጽኦ ማድረግ ብንችል ያው በአንድ ድንጋይ ሁለት ወፍ እንደማለት ነው። አንደኛው ለማህበሩ ትርፍ እንዲጨምር ማድረግ እንችላለን። ሌላኛው መንግስትንም ጭምር ማገዝ ነው። እኛ ሁልጊዜ ኢምፖርት ከማድረግ ኤክስፖርት ማድረግ የምንችላቸውን ምርቶችን ማምረት ብንችል ቀላል ነው። ግብርና ላይ መሳተፍ ሌላ ትልቅ ነገር ባይሆን እንኳን መኪና መስራት ባይቻል በሀገራችን ያለውን ሪሶርስ ተጠቅመን ግን ግብርና ላይ መሳተፍ እንችላለን። ግብርና ላይ እኛ ኢንቨስት ማድረግ እንችላለን። ይህንን ግምት ውስጥ አስገብታችሁ ሰፋ አድርጋችሁ ማሰብ ብትችሉ የሚል ጥቆማ ለመስጠት ነው። ሌላ ሁለተኛው ጥያቄ ምንድነው? ትርፍና ኪሳራ ኦዲት የተደረገው እስከ ሰኔ 30 2017 ዓ.ም ድረስ ያለው ነው። በእርግጥ የመንግስት በጀት የሚያዘው ወይም ፊስካል ይር የሚባለው እስከ ሐምሌ ድረስ ያለው ልክ ነው። ግን እስከ ሰኔ ድረስ ብቻ ነው ለኛ እንደ አንድ ብድርና ቁጠባ ተቋም እስከ ሰኔ ድረስ ያለው ብቻ ነው የተነገረን። ከሰኔ በኋላ እስካሁን ድረስ ያለው የ6 ወር ገቢና ወጪ እንደው ማስላት ይቻል ነበር ወይ? ይህንንስ ምክንያቱም ሰዎች ጥያቄ ፈጥሮባቸው ከሚመለሱ ቅድም አልኳችሁ ግልጸኝነት ከዚሁም ጭምር ስለሚጀምር እስከ አሁን ድረስ እስከ ህዳር 28 መሰለኝ ዛሬ ድረስም ያለውን ጭምር ማሳወቅ ቢቻል በአዋሽም ይሁን በዳሽን ባንክ ያለውን ያንን እንትን ማድረግ ቢቻል ጥሩ ነው ብዬ አስባለሁ። ሌላው እንደው እንትን ላለማለፍ ብዬ ነው ብድር እህቴ እንዳልችው ክፍለ ከተማ እንግዲህ ከህብረት ስራ ነው ተወክላችሁ ነገር ይሄንን ቁጠባውን መጠቀም ይችሉ ቁጠባው መበደር ይችሉ ከዚህም ማህበር ውጪ የሚሆኑ ሰዎች መበደር እንዲችሉ ቢደረግ አግባብነት ያለው ነው። ማያዣ ነገር ካለ ግን የግድ የማህበሩ አባል ብቻም ሳይሆን ከማህበሩ አባል ውጪ የሆኑ ሰዎች ከማህበሩ ውጪ የሆኑ ሰዎችን መበደር እንዲችሉ ቢደረግ የተሻለ ነው ብዬ አስባለሁ። እጅግ በጣም እግዚአብሔር ይስጥልኝ። አመሰግናለሁ። እናመሰግናለን። ባቶች እንዲህ ለአባላቱ ማቅረቡ እጅግ ደስ የሚያሰኝ ነገር ነው። የትኛው ህብረት ስራ ማህበራት በአንድ ዓመት ውስጥ በአንድ እግር ቆሞ እንደዚህ ተደራጅቶ ሪፖርት ሲቀርብ እኔ አላየሁም። የቦርድ አመራርና ሰራተኛ ምስጋና ይገባቸዋል ብዬ አምናለሁ። ላቅ ያለ ምስጋና ላቀርብ እፈልጋለሁ። በመቀጠል የተነሱት ነገሮችን አደጋግመን ስለተነካኩ ምናልባት ኦቨርሊክድ የሆኑ ገንዘቦች ላይ መናገር የምፈልገው ኦቨርሊክድ ብዙ ጊዜ ገንዘብ ሰብስበን ያንን ገንዘብ ካልሸጥ ወደ ገበያ ካላወጣን ለተቋሙ ትንሽ ቢያንስ የሚሆኑ ነገሮች ሊፈጠር ስለሚችል ገንዘቡን ወይ ደግሞ ያለንን ሪሶርስ በጊዜ ወደ ገበያ አውጥተን ሽጠን ገንዘብ ማግኘት ይጠበቅብናል። ይሄንን ያው እንደ ችግር ያነሳችሁት ነገሮች አሉ። ፈላጊ ያጣን ወይ ደግሞ ተበዳሪ ያጣን የሚል ነገር ተነስቷል። ይሄ ማለት ንፋስ ስልክ ውስጥ ያለው የማህበረሰብ ቁጥር እጅግ በጣም ብዙ ነው። ያንን ተደራሽ እናደርጋለን ወይ? ማድረግ አንችልም። 10-15 ህብረት ስራ ማህበራት ቢኖሩ የንፋስ ስልክ ክፍለ ከተማን ብቻ የብድር ሽፋን መሸፈን አይችሉም። ምክንያቱም እኛ እንደ ማገር መስራት የሚጠበቁብን ብዙ ነገሮች ይኖራሉ ብዬ ነው የሚገምተው። ምክንያቱም ማገርን የማስተዋወቅ ስራ፣ የማገርን ጉድዊል የመገንባት ስራ ይቀራል ብዬ ነው የሚገምተው። ምክንያቱም ቢታወቅ ሰው ማገር የት ነው ያለው፣ አድራሻው ሴት ነው፣ ምን አይነት አገልግሎት ይሰጣል፣ ምን አይነት አገልግሎት ነው ይዞ ወደ ገበያ የመጣው ብለው ቢነገር አይደለም ይሄና ዛሬ የምናነሳው ችግር ሊቋቋሙ አንችልም። በነገራችን ላይ ተበዳሪ ስመጣ አሁን ቅድም በሪፖርቱ ስንሰማ የነበረው ገንዘብ የጊዜ ገደብ ቁጠባ መቀመጡትንና እኛ ከውጭ የጊዜ ገደብ ቁጠባ የማፈላለግ ስራ የምንሰራበት ጊዜ ሊመጣ ይችላል ማለት ነው። በዓመት ውስጥ ይህን ያክል ከስራ ክንውን አልፎ ለትርፍ መብቃቱና ለአማራዊ ሪፖርት ማድረጉ በጣም የሚያስገርም ደስታ ያንባል አለ። እናም ከዛ
ከዚህ አልፎ አባላቱን የስራ ክንውን ከማከናወን አልፎ ከሌሎች ተቋማት ጋር ያደረገው ግንኙነትና ወደፊት ውጤታማነት ለማረጋገጥ የደረሰበት ሂደት በጣም ይበል የሚያስብል እንዳለ ሆኖ ግን አጠር ለማድረግ ሌሎች ላለመንካት ማለት ነው የተባሉት ላለመድገል ወደ ዋና ፖይንት ልምጣና እንደ ተግዳሮት ሲነሳ የነበረው አንዱ አባላት እጥረት እና ይሄ የአባላት እጥረት ደግሞ ያው ስናየው ካለው ሂደት አንጻር ትንሽ እንቅፋት መሆን ነገር አለ ብዬ አስባለሁ። እንደ ራሴ ውስጥ ብዙ አባላት ማምጣት ይችል ነበርና አሪፍ እንቅስቃሴ ውስጥ አሉ። ወደፊት ብዙ ነገሮችን የተቋሙ እንቅስቃሴዎች አሉ ምናምን ልምድም ካፒታል ያላቸው ግን ምንድነው ስንቁጥርና ሪጅስተር ሲደረግ ያለው ሂደትና ለሚፈልገው አንድ አባል ጉዳይ ለመውሰድ ያለበት ሂደት ትንሽ በኔታ ጣም አይመስለኝም። ለምን የሌሎችን ድርድርና ተቋማት ብናይ አንዳንዴ ከአባላት ውጭ ዋስ ደሞዝ ሊሆን ይችላል፣ እንደተባለ ኮላተራል ሊሆን ይችላል። መሰረታዊ የሆነ ነገር ካለው ለዛ አባል የሚፈልገውን ነገር ማድረስ የሚችልበት ሂደት አለ። እዚህ ጋር ግን ስንመጣ እንደማገር ሁሉም አባላት የሚያውቀው ስለሆነ ከአባላት ውጭ በእርስ በርስ ከማተሳሰር ውጭና ባለው ሼርና ፍላጎት ተብሎ ካልኩሌት ተደርጎ ካልሆነ በስተቀር ለዛ ችግር እያለውና የተቋም አባላት መሆኑ እየታወቀ ያንን አክሰስ እንኳን ላያደርግ ይችላል፣ ላያገኝ ይችላል። እዚህ ጋር እናንተም የምታውቁት ይመስለኛል በሩመር ደረጃ መልሷቸዋል። ወደፊት ይሄኛውን ለመፍታት ግልጽና አጠር ያለ እንደ መፍትሄ የተያዘ ነገር ካለ እሱን ቢገለጽ እና የአባላቱ ሞቲቬሽን የሚጨምርበት አግባብ ካለ ብታሳውቁ። ሌላው እንደው እድሉን ካገኙ አይቀር ወላይ ቁጠባ በቃ ወስነን ከፍ ማድረግ ብንችል 300 ብር 200 ብር እንደተባለ ከግልጽ ይገለጽ ነበር። ወቅቱን የማይዋጅ ሂደት ነው ማለት ተቋሙ በጣም አሪፍ ነገር አለው፣ ተነሳሽነት አለው፣ ደስ የሚል ሂደት ላይ ያለው ግን አትሊስት በቃ እንደ መነሻ 500 ብር ሆነና የንግድ ፊቸራችንን የሚሄድበት ርቀት ጥሩ ሰለው ሆነ በቃ ደስ የሚል እንቅስቃሴ ስላለ ይችን ነገር አሳድጎ የአባላቱን ተነሳሽነት ጨምሮ ነገ በቆጠረው ብቻ ሳይሆን ከዛም በላይ አማራጭ ቀርቦለት በቃ እንደ ስሙ ማገር የሆነ ስስርና ሂደት የሚደረግበት ሂደት ቢኖር እላለሁኝ። ሌላው ስለተባለ ብዙ መላ ለማብዛት አመሰግናለሁ። ትንሽ ያው ገባን በቃ እንትን አድርገን እናንተን ይዘን ደግሞ ብዙ ታሪክ ማድረግ እንችላለን እና እንዳትሰቡ ለማለት ነው። ከዋስትና ጋር በኋላ ይቀርባል። ያልተነሳ በጣም ጠቃሚ ሀሳቦች እንቀጥል። 5 ቁጥር እህቴ፣ 6 ወንድሜ፣ አቶ ሞገስ 7 8 ይሄን የመጨረሻ እናድርገዋል። እሺ አጠራ አድርጋችሁ። እሺ አመሰግናለሁ። ምናልባት ከዚህ በፊት የተናገሩት አባል በደንብ አንስተውታል። ግን ያው ድሉን ካገኘሁ እኔም ትንሽ ነገር ልበል ብዬ ነው። የመጀመሪያው እናንተን ማመስገን ይገባል። እውነት ለመናገር ጊዜያችሁን፣ እውቀታችሁን፣ ልምዳችሁን ተጠቅማችሁ በአንድ ዓመት ቆይታችሁ እዚህ ያደርሳችሁናል እና ይሄ ብዙ ውጣ ውረድን የሚጠይቅ ስራ ከመሆኑ አንጻር ማመስገን እፈልጋለሁ። በግሌ ምናልባት ላነሳቸው የፈለኳቸው ጉዳዮች አንዱ ከትርፋማነት አንጻር የተነሳው ጉዳይ ነው። በአንድ ዓመት ውስጥ እናንተም እንዳላችሁት የኦዲት ሪፖርቱም እንደሚያሳየው ትርፍ ብዙ እንጠብቅ አይደለም፣ ግን ለእኔ ብዙ ትርፍ ነው። ብዙ ትርፍ ነው ስል ይሄ ማህበር
በአንድ ዓመት ውስጥ በዚህ በፋይናንስ ስርዓት ውስጥ ራሱን ማቆየቱ በራሱ የሚያገኘው ልምድ ተሞክሮ እና በልምድም ደግሞ ከተለያዩ ማህበራት ጋር ያደርጋቸው ትስስር ለቀጣይ ጊዜያት ለግብአት የሚያገለግል ከመሆኑ አንጻር ከዛ አንጻርም እንደ ትርፍ እንወሰደው። መሰባሰባችን በነገራችን ላይ ትልቅ ትርፍ ነው። ነገር ትልቅ ደረጃ እንደርሳለን ብለን የምናስብ ሰዎች ነን እዚህ ያለ ነው እና እሱም ትርፋችን ነው። ብዙ ርቀት ያስኬደናል፣ ያሳስረናል የሚለውን ተጨማሪ ነገር ለማድረግ ስለፈለኩ ነው እና ለወደፊቱ የተሻለ ነገር ይመጣል፣ ጅምሩ መልካም ነው የሚል እይታ ስላለኝ ነው። ምናልባት ከዚህ ከአባላት ማፍራት ጋር እንደ ችግር የተወሰደው ችግሩ የእኛም ነው መሆን ያለበት። እዚህ ያለ ነው አባላቶችም ምን አስተዋጽኦ አድርገናል። እኔ እንደውም እናንተን ከመደገፍ ይልቅ ለእናንተ ስራ የሆንኩ ነው የሚሰማኝ። ቁጠባዬን በወቅቱ ከመክፈል አንጻር ሌሎች ቀላል የሚባሉ አንድ የማህበር አባል ሊወጣቸው የሚገባቸው ቀላል የሆኑ ነገሮችን ከመወጣት አንጻር እንኳን ስራ የሆንኩባቸው አይነት ነው ስሜት ያለኝና ችግሩን መውሰድ ያለብን የጋራ አድርገን ነው። ኦፍኮርስ ሊደርስ አሉ፣ ግን ሊደርስ ብቻቸውን ብዙ ነገር ይሰራሉ ማለት አለ። ተከታዮቻቸው የራሳቸው ሚና አላቸው። በተከታዮች የሚሰሩ አሉ፣ በሊደሮች የሚሰሩ ስራዎች አሉ። አባላት ማፍራት ላይ የሁሉም አባል ግዴታ ነው። እዛ ላይ ያልታዩ አማራጮች ካሉ እነሱን በጋራ ብናይ። አሁን እኛ ጥሩ አጋጣሚ ያለን አንድ አካባቢ ነው ያለው፣ ብዙ ማህበረሰብ እዚህ ይኖራል። ያንን መስፋት በየአካባቢው በእምነት ቦታዎች ማስታወቅ የምንችልበት፣ በእድር ቦታዎች በደንብ ማስታወቅ የምንችልበት፣ እዛ ውስጥ ያሉ የእድር አባላት ወደዚህ የሚመጡበትን መንገድ ማመቻቸት ብንችል እንደው 10፣ 20፣ 30 ከእያንዳንዱ እንቅስቃሴያችን ማግኘት ብንችል እየጨመር ነው እንሄዳለን እና እነዚህን አማራጮች ማየቱ ነው የተሻለ የሚሆነው ብዬ አስባለሁ። ሌላው ከብድር አሰጣጥ ጋር ምናልባት በኋላ የሚነሳ ነገር ሊኖር እንደሚችል ፍንጭ ሰጥተናል እንጂ ችግር የሆነ ያለው የዋስትና ጉዳይ እንደሆነ ተረድተናል። ምናልባት እሱ በደንብ ባላችሁ ሰዓቱ ሄደ ነው። ብዙ ይዛችሁ ምጥር አድርገን ጉዳዮቻችን እንሰበስባለን። አንደኛው የተነሳው ለምንድን ነው ያቀዳችሁትን ነገር ማሳካት ያልቻልነው? ለምንድን ነው ያልቻልነው? የጋራ ነው የሚል ጥያቄ ተነስቷል። ይሄንን እኛም እንደ ክፍተት እንደ ጉድለት ይዘነዋል። ይሄንን ነገር ግን አንደኛው ካለን ከጀማሪዎች ከመሆናችን የተነሳ ብዙ ነገር ይዘን የምንሰራው እኛ መደበኛ ስላለን ህይወታችን የምንመራበት አደሴም ታይም ደግሞ ከህዝብ ደግሞ የተቀበልነው ደግሞ ወደ ጎን ልንለው ማንችለው አደር አለብን። እያቻቻልን እዚህ ቁጥር ላይ ይደርሳል። ሰራተኛ ይሄ ጉዳይ መደበኛ በሆኑ ሰራተኞች ደሞዝ በሚከፈላቸው ሰራተኞች በደንብ ተደራጅቶ ሊሰራ የሚገባው ስራ። ነገር ግን የመጀመሪያው ዓመት ላይ ኮስት ኢፌክቲቭ ሆነን ማህበራችን ራሱን ችሎ እንዲቆም ወደ ኪሳራ እንዳይገባ የአባሎቻችንም ደግሞ ሞራልና ስሜት የሚያቀጭጭ እንዳይሆን እኛ ኃላፊነቱን እንሸከም በሚል እኔ በርካታ ስራዎችን ጓደኞች በርካታ ስራዎችን በገንዘብ ቢተመን ብሮሸራችሁ ላይ እንዳያችሁ በደሞዝ ቢሰላ አሁን ላይ ያለው ማህበራችን ሚኒመም 4 ሰራተኛ ያስፈልገዋል። 4 ሰራተኛ የሚሰራውን ስራ ደሞዝ የሚከፈለው ሰራተኛ አሁን ያለው አንድ የጽዳት ሰራተኛ እና አንድ የፋይናንስ ሲኒየር ኦፊሰር ነው። ስለዚህ ሌሎች ስራዎች የሚሰሩት በሚስተር ይልማ፣ በፓንቲሽ፣ በጋሽ እንዳልክ እና በሌሎች አመራሮች ነው የሚሰራው እና ያ ደግሞ ካለብን መደበኛ ስራ ጋር ቤት ከመደበኛ ስራችን ጋር ተያይዞ ጫና ፈጥሯል። ለዛ ነው አደሴም ታይም አባሎቻችን ይሄን ኢኒሼቲቭ ቅድም ተጠቅሰዋል፣ አቶ ገዙ በሌሎቻችሁ ተጠቅሰዋል። አባሎቻችን ሬዲ ይሄን ጉዳይ አንደርስታንድ አድርገው የራሴን ኮሚትመንት ነው ብሎ ያለመውሰድም ነገር ነበር። ስለዚህ አንዱ ቻሌንጃችን እሱ ነው። ይሄ በዚህ ውይይታችን ይፈታል ብዬ አስባለሁ። በዚሁ አጋጣሚ ቅድም ፋንትሽም አንስቶታል። ሁላችንም ኃላፊነትን እንውሰድ። አንዳንድ ሰው ብናመጣ 2 ሰው ብናመጣ ከጎን ያለ ጓደኛችን፣ የስራ ባልደረባችን፣ ዘመዳችን ብናስገባ 1000 ብርንም 1500 2000 መሄድ እንችላለን። ስለዚህ ይህን ኢኒሼቲቭ በጋራ እንውሰድ። እኛም ግን ገብተን የተቀበልነው ጉዳያችን ስለሆነ እኛ አቅማችን የፈቀደው እንሰራለን። ሶሻል ሚዲያ እንደዚሁ አንድ ሰራተኛ ይፈልጋል። የአይሲቲ ባለሙያ እና የሶሻል ማኔጅመንት ስራውን የሚሰራ አንድ ባለሙያ ይጠይቃል። እሱን እኛ እየሰራ ነው። ቴሌግራም አለ፣ ቲክቶክ አለ፣ ዩቲዩብ አለ።
እሱን እየተጋገዝን የሆኑ ነገሮችን ፖስት እናደርግበታለን። ግን በሚጠበቀው ልክ ነው አይደለም። ቶታል ምን ይፈልጋል? ራሱን የቻለ መደበኛ ስቱዲዮ ይፈልጋል። ድርጅቱ በጎን የዕለት ተዕለት ስራዎቹን በደንብ ፕሮሞት የሚያደርግ አንድ ራሱን የቻለ ዘርፍ፣ አቶ ንጉሱም እንዳነሳው የሚዲያ ዘርፍ ያስፈልጋል። ስለዚህ ቅድም ከተጠቀሱት 2 ሰራተኞች ያስፈልጉናል ከተባሉት አንዱ የአካውንቲንግ ባለሙያ ነው። አንዱ ደግሞ የአይሲቲ እና የሚዲያ ኮሚኒኬሽን ማኔጅመንቱን የሚሰሩ ባለሙያዎች እንደሚያስፈልጉ ይታመናል። እሱን ማድረግ አለብን የሚል እንትናለን። ሌሎች አጓጊ ፓኬጆች መስራት እንዳለብን ተጠቅሷል። እሱ ግዴታ ነው። እሱን በእቅዳችን ላይ የተወሰነ አድሬስ ለማድረግ ሞክረናል። ኢንዱስትሪዎች ላይ ብንሳተፍ እስካሁን ምን ደርሰናል? ሚስተር አብይ ይህንን ያውቃል። ትክክል ነው። እስካሁን ብራችን ሄደዋል ነው ጨምረዋል። አሁን ያለው በዚህ ዓመት 10 ሚሊዮን እናበድራለን እያለ ነው አቅደናል። ስለዚህ ብራችን ሪፖርቱ እስከ ሰኔ ነው። ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት ድረስ ህዳር ድረስ ቁጠባዎች አሉ። ስለዚህ አድጓል። እሱን አሁን ያለውን ስታተስ ሚስተር አብይ ድሬስ ያደርገዋል። ሌላኛው አባላት ማፍራት የሁላችን ኃላፊነት መሆን አለበት። ትክክል ነው። የተነሳውን የጋራ እናድርግ። በጋራ ነው የመሰረትነው፣ በጋራ ነው የምናሳድግ። ለእኛ ከተዋቸው ታያለህ ማህበሩ ፍራንክሊ ስፒኪንግ በፍጹም ግን እኔ ይመለከተኛል፣ ያገባኛል፣ የራሴ ተቋም ነው የሚል ኢኒሼቲቭ ከወሰደ እያንዳንዱ አባል ዊኬንድ እንደ ስማችን እንችላለን። ስለዚህ ይሄንን ይዘን እንድንወጣ በጋራ በጣም አደራ ማለት ይፈልጋለሁ። የተወሰደው ኤክስፒሪየንስ ቀላል አይደለም። ይሄ በደንብ አክኖሎጂ መደረጉ በጣም ታንክ ዩ ቨሪ ማች። እርስ በርስ እስከ 3 ሰዓት እናመሻለን። በየሳምንቱ እንገናኛለን። አንዳንዴ ቤት ልጆቻችን እስኪ ከፋ አባዬ ለምን አመሸ ይባላል። እኔ ሁሌ እወቀሳለሁ። ስብሰባ ላይ ቁጭ ባለቤቴ ትደውላለች። ቻሌንጅ አለው እና ግን ኃላፊነት። ስለዚህ የነበረው ልምድ ሌሎች ጋር ሄደን ያገኘነው ነገር በገንዘብ ቢተመን አይለካም፣ በምንም አይተመንም። ትልቅ እንትን ያገኘንበት ልምድ ያገኘንበት ዓመት ነው። በዚህ ዓመት የተሻለ ስራ እንሰራለን ማለት ነው። ባወቀው ልክ ሰው በተማረው ልክ ነው የሚሰራው እና ዊ አር ለርኒንግ ኢንዲቪዥዋል ዊ ዱ ሃቭ ለርኒንግ ኦርጋናይዜሽን። በጣም ተቋማችን እየተማረ የሚሄድ ትልቅ ተቋም ነው እና በዛ ውስጥ ብዙ ነገር እንሰራለን ብለን ተስፋ እናደርጋለን። ዋስትናን በተመለከተ በኋላ የህግ ማሻሻያዎች ላይ ቶሎ ብዬ በወፍ በረር 1-2 ስላይድ አለች፣ እሷን እናቀርበና አስተያየት ትሰጡበታላችሁ። የኦቨር ሊኩዊድ ጉዳይ ተነስቷል። ትክክል ነው። ግን የመጀመሪያው ዓመት ላይ ብዙዎቻችን የጀመርናት በ300 ብር በ500 ብር ነው። ትንሽ ነች ቁጠባ። ሰዋን ይዛችን እኔ በአመት ውስጥ 50 ሺህ ብር ቆጥቤ ይዛችን 4 እጥፍ ነው ማህበሩ የሚሰጠኝና የት ምን አደርጋታለሁ? ስለዚህ ለመበደር አልፈልግም ማለት ነው። ስለዚህ የመጀመሪያው ዓመት ላይ ብራችን ዝም ብሎ እየተቀመጠ የሄደው እና አሁን ላይ 8፣ 9፣ 10 ሚሊዮን የደረሰው የመበደር አቅማችን ያስቀመጥነው ነገር የምንፈልገውን ነገር ለመበደር የሚያስችል ስላልነበረ ብዙ ሰው አልተበደረም። ስለዚህ ብራችን ደግሞ እንዲሁም ቅድም በአስተያየት ተነስቷል፣ ተወቅሰናል። የማህበራት ብር ለብድር ነው እንጂ መቅረብ ያለበት ባንክ ሂዶ ወለድ እንዲሰበስብ አይደለም የሚል ሬኮሜንዴሽን ሀሳብ በክፍለ ከተማ ባለሙያ ተነስቷል። እኛ ግን ምን አደረግን ነው? የሚበደረው ከሌለ ብራችን በ8% በ9% ለምን ይቀምጣል? ምን ማድረግ መቻል አለብን? በቃ በታይም ዲፖዚት እንሰራው፣ ከፍ ባለ ወለድ ለማህበራችን ወለድ ትርፍ እናምጣ አለ። አስገባ ነው በ13% አሰር 13.5 ስለዚህ ምን አመጣ? ለማህበራችን ትርፍ አመጣ። በጎን ብንወቀስበት ሪስክስ እንደ ሊደር ሪስክ ቴከር መሆን መቻል አስተያየቱን እንቀበላለን። ስለዚህ እናንተን አደራ የምንለው ምንድነው? ቅድም አቶ ሞገስ እንዳሉት አንፍራ፣ ተገቢ የሆነ ኮላተራል እናዘጋጅ። እኛም ፍሬንድሊ የሆነ ኮላተራሎችን እናቀርባለን። አሁን ተበድረን ችግሮቻችንን እንፍታ፣ እንስራ፣ ራሳችንን እናሳድግ የሚለው አደራ ማለት ትፈልጋለህ። የሶሻል ሚዲያን ጉዳይ ቅድም አድሬስ አድርጌዋለሁ። ኮላተራሎች በዝርዝር ይገለጹ። የቤት የካርታ ሁኔታዎች፣ የመኪና ሁኔታዎች፣ የኢንሹራንስ ሁኔታ በደንብ ተገልጿል። እሱ ዝርዝር መመሪያችን ላይ በዲቴይል አለ። እሱም በደንብ የምንወያይበት ሰፊ ጊዜ ሲኖር እሱ እያየን እየሰራ እንሄዳለን። ግን አሁን እንደ ፓኬጅ አቅርበናል። መሄዳለን። ብሩ መስራት መቻል አለበት። ወጣቶች መስራት መቻል አለባቸው። ራሳቸውን መቀየር የሚፈልጉ ወንድሞቻችን የማህበራችን አባላት መስራት አለባቸው። ከዛ አንጻር ይሄንን እኛ አሁን ኦፈር አድርገናል፣ ላውንች አድርገናል። 10 ሚሊዮን ብር እናበድራለን። አሁን ላይ እጃችን ላይ ብር አለ። ሌጋል ፕሮሲጀሩን ተከትሎ ዝም ብለን ይሄ የህዝብ ገንዘብ ነው ያዝነው እንፈራለን። ህግና ስርዓቷን ተከትለን ሲሪየስሊ ነው የምናበድረው። ኮላተራል ቬሪ ኢምፖርታንት። ምክንያቱም ገንዘብ አለ ብለን የህዝብ ገንዘብ አወጣን ሰጠን የማይመለስበት ሁኔታ ከተፈጠረ ተጠያቂነት አለ፣ ኪሳራ አለ፣ ውድቀት አለ። ያ በማይመጣበት ሁኔታ አሳይ ያልሆነ እና ግን ደግሞ ሊያሰራ የሚችል
የኮላተራል የዋስትና ሁኔታዎችን አድርገን መስጠት እንፈልጋለን። ሰው አስቡበት፣ ፕላን አድርጉ፣ ቢዝነስ ፕላን አዘጋጁ፣ አቅዱ። የምትሰሯቸው ነገሮች እኛ ጋር ማህበራችሁ ጋር ተነጋግራችሁ እንድትበደሩ አፕሪሼት እናደርጋለን። ሌላው የአባላት እጥረት የመጣው ከዋስትና ጋር ተያይዞ ነው። ዋስትናችሁ ፍሬንድሊ ቢሆን ኑሮ ብዙ አባላት ይመጣል የሚል ጥያቄ ተነስቷል። ከውጭ ለምሳሌ አንደኛው የደሞዝ ዋስትና ሌትስ ሴይ ላይት ሃውስ አንድ ተቋም ሚስተር ንጉሱ እዚህ ጋር ሚስተር ንጉሱ ብድር ወሰደ። ላይት ሃውስ ሊወስድ የሚችለው ኃላፊነት የለም እንደተባለ ምን ያደርጋል? አንዳንዴ ሰራተኛው ሌትስ ሴይ ሚስተር ንጉሱ በጣም ዲሲፕሊን ነው። ለምሳሌ ስታነሳው በመጥፎ ምሳሌ ይቀርታል፣ ግን ቢለቅና ቢሄድስ እና መክፈል ባይችል ብሩ አድራሻውን ባናቅ ተቋሙ ሊያደርግ የሚችለው የመጨረሻው ነገር ምንድነው? ማሳወቅ ነው። በደብዳቤ ሚስተር ንጉሱ ከተቋማችን የለቀቀ መሆኑን እናሳውቃለን ብለን ደብዳቤ እንልካለን እንጂ እሱ ስለጠፋ ወይም ስላልከፈለው ላይት ሃውስ የእሱን ብድር ይከፍላል ማለት አይደለም። ሌሎች ተቋማትም የመንግስት ተቋማትም ቢሆኑ ይህንን ሪስክ አይወስዱ። በዛ ምክንያት ፈርተን በቃ ቀስ ብለን ነገሮችን በደንብም ከአባላት ጋር እስክንተዋወቅ እስክንዋሃድ እኛም በደንብ ልምዶችን እስክናይ ሌላ ተቋም በምን መንገድ እንደሚሰራ እንይና የደሞዝ ዋስትናዎችን የምንፈቅድበት ነገርን ማሰብ አለብን ብለን በዚህኛው ዓመት የተወሰነ ነገሮች እያየን ነው። እሱን እንወያያለን። ስለዚህ የደሞዝ ዋስትና ሪስክ አለው። በቃ አንዳንድ ጊዜ ተቋሙ ሁላ የማይኖርበት ጊዜ ይኖራል። ተቋሙ ማለት ነው፣ ሰራተኛው አይደለም። ተቋም ሁሉ ቶታሊ ከነበረበት ቤትና ቦታና ቢሮ የማይገኝበት ሁኔታ አለ። ለእኛ ይመጣል። ለምሳሌ እንደ ላይት ሃውስ እንዳንድ ተቋም ፋይናንስ ኃላፊው ሚስተር አብይ ደብዳቤ ይመጣል። አንዳንድ ቦታ ላይ መበደር ምናምን ፈልጎ ዋስ የሆነን አይነት ነገር ሲመጣ ደብዳቤ አይጽፉም። እነዛ ተቋማት የሚፈልጉት ምንድን ነው? ኃላፊነት ወስዳችሁ የምታሳውቁ ከሆነና ለሚፈጠረው ነገር ኃላፊነት የምትወስዱ ከሆነ ደብዳቤ ጽፋችሁ ምናምን ላኩልን ይላሉ። አይ ነው የምንለው ቢከዝ ላይት ሃውስ ደግሞ ሌላ ውስጥ እንዲገባ ስለማንፈልግ ሰው ጥንቃቄ ይፈልጋል። ግን ተመካክረን ከእናንተ ጋር ነገሮችን አንድ እናደርጋለን። የወርሃዊ ቁጠባን ተመካክረን ከፍ ብናደርገው አንዱ የመበደር አቅማችንን ዝቅ ያደረገው የምናስቀምጣት ነገር ትንሽ መሆኗ። 500 ብር የሚያስቀምጥ ሰው 300 ብር የሚያስቀምጥ ሰው እና 500 ብር የሚያስቀምጥ ሰው እኩል አይደለም የመበደር አቅሙ። 1000 ብር የሚቆጥብ ሰው እኩል አይደለም የመበደር አቅሙ። ስለዚህ በተቻለ መጠን ህመም አለው፣ እውነት ነው። ከተረፈን አይደለም የምናስቀምጠው፣ ሁላችንም ካለችን ነገር ነው ቀንሰን የምናስቀምጠው። ስለዚህ በተቻለ መጠን አሁንም ትንሹ ሚኒመሙን ነገር ብናሳድግ እና የተሻለ የመስራት አቅም ብንፈጥር ይህንም እኛ ሪከመንድ ማድረግ እንፈልጋለን። 500 ብር እኛም እንደ ሀሳብ ይዘ ነው ነበር፣ እዛ አባላትም ተነስተዋል። ሰው ይህንን በጋራ ብናደርግ ጥሩ ነው የሚል ሀሳብ አለ። ለምን አስቤዛስ ብቻ የሚል አለ። እንግዲህ እንትን አላቸው የብድርና በዚህ ባለሙያ ስላለ እሷ ይህንን ጉዳይ አድሬስ ልታደርገው ትችላለች። የሸማቾች የገንዘብና ቁጠባ የሌሎችም እንደዚህ በእርባታ በምንም ራሱን የቻለ ዘርፍ አለው። አንዱ ዘርፍ ሌላኛው ዘርፍ ጋር ሂዶ መግባት አይችልም። በህግ በሌጅስሌሽኑ ይከለክላል እንጂ ለእኛ በጣም ኢዚ እና በጣም ጥሩ ነበር። ይህን ደርበን አብረን ብንሰራ ለአባሎቻችን ይህን ነገር ማቅረብ ብንችል በኦፊሳችን በኩል እኛ የተሻለ የገቢ ምንጭ ተቋሙ እንዲያድግ አባሎቻችን የተሻለ የአገልግሎት አማራጭ እንዲያገኙ ማድረግ ይችላል። ግን ህጉ እንደዛ ፍሬንድሊ አይደለም፣ ማናቂ ነው። እሱን እንግዲህ ይህንን ሪኮሜንዴሽን በዚሁ አድሬስ እናደርጋለን። ለባለሙያዎች አሉ። ሌላኛው ሁለት ሰራተኛ ለምንድን ነው የሚላለ? አንደኛው የኮሚኒኬሽን ስራ የሚሰራ የአይሲቲ ስራ የሚሰራ ነው። አንደኛው ደግሞ የአካውንቲንግ ስራ ነው። አሁን ብድሮች ይጨምራሉ፣ ገንዘቡ እያደገ ነው። ስለዚህ አንድ ልጅ ብቻ እውነት ለመናገር ጠንካራ ሰራተኛ ነው ያለ ሚስት አማኑኤል ጎበዝ ልጅ ነው። ስለዚህ ሁሉንም ነገር ይዞ ደርቦ የሚሰራ እሱ ነው እና እኛ እያገዝ ነው። የፋይናንስ ባለሙያዎች በተለይ አቶ ይልማና ሚስተር አብይ ደግሞ ተለየ ሁኔታ ፋይናንሱን ይደግፋሉ፣ ያግዛሉ እና እሱን እንጨምራለን ብለን አውጠናል። ማስታወቂያ አውጠናል። እሱን እንጨርሳለን። የሚዲያ ስራዎችን በሂደት እንሰራለን። አሁን ላይ እንደምታውቀኝ የቋንቋ መምህር ላይ ቀዛ ላይ እንሞክራለን፣ ሌሎቻችንም እንሞክራለን። በእኛ አቅም እየተሰራ ነው፣ ግን በቂ አይደለም። ቶታሊ ሰው በባለሙያ ራሱን ችሎ ለመስራት ጥረቶችን እያደረግን ነው። እዚህም የራሳችን ልጅ የሆነ አሁን በርናባስ አንደኛው ልጃችን የኛ እሱም አሁን እኛን እያገዘን ነው። በዛ በተሟላ ሁኔታ ራሱን አስችለን ሰራተኛ ተጠያቂ ሰራተኛ ቀጥራለን። ግልጽነትና ተጠያቂነት ግዴታ ነው። ይሄን ወደን ነው የገባው። ይህችን ነገር የምንፈራ ከሆነ ጥግም አይነት ነው። ስለዚህ we have to be transparent and again accountable። እዚች ጋር any action that we are taking responsible
ሪስፖንሲብል። ስለዚህ ይህንን ማሳሰቢያ እኛም እንወስዳለን። እናንተም ያለባችሁ ቅድም አቶ ገዙ ጥሩ ነገር አንስተዋል። ለአመራሩ ዕዳ መሆን የለብን። ቁጠባ በማዘግየት ቃል የገባነውን ዕጣ በማዘግየት ዕዳ መሆን የለብን። ስለዚህ እናንተ በጣም ቁጠባችሁን በሰዓቱና በወቅቱ ዲፖዚት ባደረጋችሁ ቁጥር እዚህ ያለው ማኔጅመንት ስራው ቀላል ይሆናል። አባሎቻችን የሚፈልጉትን ቁጠባ ብድር በቀላሉ መስጠት እንችላለን። አይታችሁታል። ቅድም መሰብሰብ ያለበት ያልተሰበሰበ ቁጠባ ማለት እኔ 1 ወር ብዘገይ አንደኛው ጓደኛ 2 ወር ቢዘገይ ማለት ነው 600 ሺህ ብር አልተሰበሰበም። ዕጣ እኔ 100 ዕጣ ገዛለሁ ብዬ ቃል ገብቼ 50ውን ብቻ ገዝቼ ሊሆን ይችላል። አያችሁ 1 ሚሊዮን ምናምን ብር አልተሰበሰበም። ሰው አባሉ ይህንን ነገር ማድረግ ከቻለ ትልቅ ኮሚትመንት ነው፣ ትልቅ ኃላፊነት፣ ትልቅ የማኔጅመንትን የማቃለል ስራ ነው። የማኔጅመንቱ ላይ ያለውን ነገር ማቃለል የሚችለው ማቹርድ የሆነ ሬስፖንስብል የሆነ አባል ትልቅ በራሱ በኩል ያለውን ነገር መወጣት ከቻለ በጣም ትልቅ ድጋፍ ነው ለተቋማችን። ስለዚህ ይሄን በዛ መንገድ ብናየው በጣም ጥሩ ነው ብዬ አስባለሁ። ብዙ ልጆች አሉ ጠብቄ ነበረ ብድር የወሰዱ ችግሮቻቸውን ያቃለሉ ሴቶችም ወንዶችም አሉ። ለሀይል የሆነ ዊትነስ የሰጠን አቶ ሞገስ ታንክ ዩ ቨሪ ማች አቶ ሞገስ ማህበራችን ደርሷል፣ ለመምህራን ደርሷል፣ ለሌሎች ሰራተኞች ለቢዝነስ ማሮች ደርሷል። 200 ሺህ ብር ሰጥተዋል። ከዛም በላይ 100 ምናምን ሺህ ብር ሰጥተዋል። እነዚህ አባላት እንዲሁም በቃ ሀገር በራሴ የተመሰረተ ተቋም እዚህ ለፈለኩት ጊዜ ደርሷል የሚል ቴስቲሞኒ ቢሰጡ ደግሞ ደስ ይለኝ ነበር። እና አቶ ሞገስ ታንክ ዩ ቨሪ ማች። እንበደል አንፍራ። ትክክል ነው፣ መፍራት የለብንም። እዚህ አካባቢ ያለውን ተቋም ላይ ተቋሙ እናንተ ነው። ታበድራላችሁ፣ ትቆጥባላችሁ፣ ትበደራላችሁ፣ ከብድር ወለድ ትከፍላላችሁ። የባንክ ቢሆን ወለዱ የምትከፍሉት ወለድ ለባንክ ነው፣ ለባለ ሀብቶች ነው የሚቀመጠው። እናንተ እኮ እኛ የምንከፍለው የምከፍለው ወለድ ይቀመጣል። እንደገና ዞሮ በዲቪደንድ ደግሞ ለኔ ነው የሚገባው። እንደዚህ ነው ሰርኩሌት የሚያደርገው ሀብታችን የትም አይሄድም። ስለዚህ ተበድረን በዓላማ ዝም ብለን ብር ስላለን መተምሩ ምናምን እንደዛ ሳይሆን በዓላማ ለሚያስፈልገን ነገር እዚህ ተበድሮ መቼስ መዝናኛ ቦታ መሄድ እዚህ በጣም ትልልቅ አዋቂ ሰዎች ነን። ስለዚህ በደንብ ፕላን ሆነን መበደር አለብን፣ መፍራት የለብን የሚለውን ሀሳብ በጣም እኔም አደራ ማለት እፈልጋለሁ። የብድር አመላለሱ እንዴት ነው? ይህንን አብይ አድሬስ ታደርገዋለህ። ሌላኛው ሼር ማነው? ሼር ለምንድን ነው ማንበደርበት? ሼሩን መበደር አለብን የሚላለ በህብረት ስራ ማህበር አሰራር መሰረት ሼር የማህበሩ ባለቤትነታችን ማረጋገጫ እና ዲቪደንድ የምንካፈልበት ዋናው አንዱ የካፒታላችን መበደር የምንችለው እሱ ለዋስትና ይሆነናል። ለምንበደረው ነገር ዋስትና ይሆናል። ምናልባት ዋስትና አይሆንም ማችልም ተብሎ ከሆነ እሱን ኮሬክት እናደርጋለን ወይ ስረዳ ተሳስቼ ከሆነ ማለት ነው። ሌላኛው ለሰው ዋስትና እጣ ማለት ነው። የማህበሩን ባለቤትነቴ የሚያረጋግጥልኝ እጣ ነው። ሌሴ ለምሳሌ አንድ ሰው መክፈል ባይችል እጣ ይሁላ ነው የሚወሰደው ማለት ነው። ዋስ ሆንኩኝ ለምሳሌ ዋስ የሆንኩት ሰውዬ መክፈል ባይችል እጣይን ሁሉ ነው ማህበሩ የሚወስደው ማለት ነው። ስለዚህ ማህበሩ አባል የመሆን መብት ሁሉ እንጠቃለን ማለት ነው። ስለዚህ አባላትን ፕሮቴክት ከማድረግ አንጻር አባላት በአስቀመጡት ቁጠባ ብቻ ዋስ እንዲሆኑ ለሌሎች ሰዎች የሚፈልገው። አባሉ ግን ራሱ ሲወስድ ግን ለራሱ ሲሆን ግን ሼሩ ያስቀመጠው ቁጠባ እጣው የራሱ እጣ ለራሱ ዋስ መሆን የሚችልበት አሰራር አለ። ይሄንን በዛ መንገድ እንድትረዱ ነው። መሰረታዊ ፕሪንሲፕል ያ ለሌላ ሰው ዋስ አድርጎ ካስያዘ እና መክፈል ባይችል ያ ሰው የማህበሩን ባለቤትነቱን ያስነጥቃል፣ ያሳጣል ስለሚል ከዛ ፍርሃት አንጻር በማህበሩ መተዳደሪያ ደንብ ላይ በህጉም በአዋጁ በህጉም ላይ የተቀመጠ ነው። ክሊርሊ እንዲሁም እኛ በተለየ ሁኔታ ሴት ያደረግነው ህግ አለ። አጠቃላይ የተነሱ ሀሳቦች እነዚህ ናቸው። ታንክ ዩ ቨሪ ማች አመሰግናለሁ። መዛግብቶች ተሟልቶ የሂሳብ አሰራር ምዝገባ መካሄዱን ነው። ማህበሩ አዲስ እንደመሆኑ የብድር አገልግሎት መስጠት መጀመሩ እንደ ጅማሬ እንደ መልካም ጎን ነው ያየነው። ለአባላት ቁጠባ ወለድ መታሰቡ ይሄም ብዙ ማህበራት የመጀመሪያ ዓመታቸው ላይ
እነዚህ ነገሮች ስለማያካትቱ ይሄ ከጅምሩ መጀመሩ እንደ መልካም ጎን ነው ያየሁት። ሌላው የሂሳብ መግለጫዎች ተሰርቶ ለሂሳብ ምርመራ ዝግጁ መደረጉ የሂሳብ መግለጫዎችን ቅድም ያቀረቡት ስለሰሩ ነው። ሰርቶ በአግባቡ ለኦዲተር መቅረብ መቻሉ እንደ ትልቅ ጠንካራ ጎን ነው። እንደኛ እንደ ሂሳብ ክፍል እንደውም ደግሞ እንደ ኦዲተር ማለት ነው። ሌላው የስራ አመራሩ ኮሚቴው በተቀመጠው የግንኙነት ጊዜ ተገናኝቶ መወያየታቸውና ቃለ ጉባኤ ተይዞ በቃለ ጉባኤው መሰረት ሊሰሩ የሚጠሩትን ነገር እንደ ጠንካራ ጎን ነው ያየነው። ከዚህ ቀጥሎ ደግሞ ህብረት ስራ ማህበሩ ትኩረት ሊሰጥባቸው ሊስተካከሉ የሚገባቸው በምርመራ ወቅት ያጋጠሙ ግኝቶች ምን ደግሞ ያየነው የወጪ ማዘዣ ደረሰኝ የታተመው የሂሳብ ሹም የሚያረጋግጥበት ቦታ ስለሌለው ሂሳብ ሹም ቼክ እና የባንክ ትራንስፈር ላይ እየፈረመ ቢሆንም የታተመው ህትመት ሲያልቅ ተስተካክሎ መታተም አለበት የሚለውን ነው። የወጪ ማዘዣ ላይ ሂሳብ ሹም ማረጋገጥ አለበት። ግን ደግሞ አሁን ይሄንን ተውትና ሌላ አሳትሙ ማለት በተጨማሪ ወጪ ስለሚሆን ካሽ ስለማይወጣ ማለት ከቀጥታ ከገቢ ስለማይወጣ ገንዘቡ የግድ እንደ ማህበሩ መጠቃቀም እየሰሩ ያሉት ባንክ ከገባ በኋላ ነው ወጪ ተደርጎ ለወጪ የሚውለውና ከባንክ ሲወጣ ሂሳብ ሹም የግድ ያውቃልና ይፈርማል። እስከዛ ድረስ በዚሁ ተቀጥሎ ሲያልቅ ግን ይሄኛው ተስተካክሎ መታተም አለበት የሚለውን አስተያየት ሰጥተናል። ሌላው የቋሚ ዕቃም ሌላው ለጥቃቅን ወጪዎች የሚወጣ ገንዘብ የወጪ ሰነዶች በቀረቡት ልክ መተካት ቢቻል ወይም የቀረው ገንዘብ ባንክ ገቢ ተደርጎ ሙሉ ወጪ ቢደረግ የተሻለ ይሆናል የሚለውን ነገር የሰጠናቸው። የቀረችዋን በእጅ ይዙና እንደዛ እያከባለሉ ከመሄድ ለሚሰራው ካሹን ለሚይዘውም የሚቀለው እየጨረሱ መሄዱ ነው የሚለው ነገር ነው። ሌላው በዳሽን ባንክ በጊዜ ገደብ የተቀመጠው 2.5 ሚሊዮን መኖሩን በምርመራ ወቅት አረጋግጠናል። የብድርና ቁጠባ ማህበር ዓላማ ለአባላት ብድር በመስጠት ተጠቃሚ ማድረግ እንጂ ትርፍ ማከፋፈል ስላልሆነ የተደረገው ውል ሲያልቅ ገንዘቡን ለአባላት ብድር እንዲሆን ማመቻቸት አለበት የሚለውን ነው። እንግዲህ ያው ቅድምም ስነሳ የነበረው የብድር ፍላጎት እጥረት አለ የሚለው ነው። ግን የብድር ፍላጎት እንዲኖር እንደተባለው የዋስትና ውጭን በማስተካከል ወደ ብድር ወደ ዓላማው መመለስ እንጂ በዛ አስቀምጦ ትርፍ የሚገኘው ወለድ ትልቅ ነው ትንሽ አይደለም። ነገር ግን ደግሞ ዓላማውን አያካትትና እንትን አይልምና ይሄንን በዛ ቢስተካከል የሚለውን አስተያየት ነው የሰጠነው። በስተመጨረሻም የህብረት ስራ ማህበሩ በእኛ እምነትና አስተያየት ከላይ ከተጠቀሱት ነጥቦችና በእነዚህ ምክንያት ሊኖር ከሚችለው ማስተካከያ በስተቀር ከዚህ ሪፖርት ጋር ተያይዞ የቀረቡ የሂሳብ መግለጫዎች ሰኔ 30 2017 ዓ.ም የነበረውን የህብረት ስራ ማህበሩን ትክክለኛ የሂሳብ አቋም እና በዚያው ቀን በተፈጸመው ምርመራ የሂሳብ መጤ የገንዘብ ፍሰት እንቅስቃሴን በሚገባ ያመለክታሉ። በመጨረሻም በማህበሩ ጽሕፈት ቤት ኦዲት ለማድረግ በተገኘንበት ወቅት የተለያዩ ሰነዶችን በማቅረብ ለተደረገልን የስራ ትብብር በንፋስ ስልክ ላፍቶ ክፍለ ከተማ ህብረት ስራ ጽሕፈት ቤት ኦዲት ቡድን ስም እናመሰግናለን። በእኔም ስላዳመጣችሁኝ አመሰግናለሁ። ብድር አንደኛ የካፒታሉን 80% ማበደር ያስፈልጋል። ከብድር ነው የሚገኘው ትርፍ የሚገኘው። ሌላው ደግሞ እዳ ነው የሚሆነው በተቀመጠ ቁጥር። ስለዚህ ብድር እንዲበደር አባሉን ማነሳሳት ያስፈልጋል። ቅድም ለምሳሌ ተነስቷል፣ የአስቤዛ ተነስቷል፣ አመት ባላለ ምናምን። እነዚህ ነገሮች አጥንታችሁ በገንዘብ ነው እንጂ ያው በጥሬ እንትን አይሳተፍም ሳተው፣ ግን እነዚህን አጥንታችሁ ጣራ አስቀምጣችሁላቸው እንደውም አባልን ለመሰብሰብ ይረዳል የሚል ሀሳብ አለ። ሌላው ቅድም ሲነሳ የነበረው የማይታወቅ ብር እሱ ላይ በጊዜ የማይቆረጥ እንትን እንዳለ ነው የሚገባኝ እና ወዲያውኑ
ደረሰኝ መቁረጥ ላይ እሱም ላይ ትኩረት እንዲደረግ ነው ማለት ነው። አባል ማፍራት ላይ አሁንም ቀደም ኦፖርቹኒቲዎች ተቀምጠዋል። ሌላም ኦፖርቹኒቲ አለ። ለምሳሌ የከተማ መስተዳድሩ አቁሟል ማደራጀት። እናንተ ምናልባት የመጨረሻ እንትኖች ናችሁ። በአመት አንድ ጊዜ እሱ በጣም አስፈላጊ ለሆነ ሰብስበን ልናደራጅ እንችላለን፣ ግን ተከልክሏል ማለት ነው። አይደራጅም። ምክንያቱም በጣም ብዙ ማህበራት አሉ። እነዚህ ማህበራትም ብዙዎቹን እያፈረስን ነው ስኬታማ ስላልሆኑ በ3 አመት ውስጥ እንላለን የመዘንን እናንተ 3 አመት አልሞላችሁ፣ ልክ 3 አመት ሲሞላችሁ ትመዘናላችሁ። የመዘንን ሀለ አመራዋ መስፈርት አለው ይቀመጣል። አመራዋ ላይ ያለ ይነሳል። የሚዋሃዱ አሉ እንዲህ እያሉ እየተሰበሰቡ ነው። ስለዚህ ይህ ማለት አሁን ሰው ከባንክ አይበደርም ማለት ባንክ ብር ያስቀምጣል እንጂ አይበደርም። ባንክ ሀብታሞችን የማይበደርም ሁሉም ሰው ሳኮ ነው የሚገባው። አሁን በጣም ሰው እንትን ስላለው እንደተባለው ድሃ መሆን አይቻልም። በአሁኑ ጊዜ ድህነትን ለድሮ ተረጋግቶ የሚቀመጥበት ጊዜ ስላልሆነ ሁሉም ሰው አባል ስለሚሆን አባል የማፍራት እንትን አለባችሁ፣ ኃላፊነት አለባችሁ፣ ኦፖርቹኒቲም አላችሁ ማለት ነው። ሰው ወደ ሳኮ የገባ ስለሆነ ይህን የምታደርጉት እያንዳንዱ አባል ልክ እንዳመራሩ ኃላፊነት አለበት። በቃ ትክክለኛ የሆነ የፋይናንስ ሂደት ካለ ሰው ይገባል ማለት ነው። ስለዚህ ይህንን አባል ማፍራት ላይ በጣም ትኩረት ተደርጎ ሊሰራ ይገባል። ባንኮች እየተወዳደሩ ነው። ምክንያቱም ሳኮች ሰው ሁሉ ሳኮ ውስጥ እየገባ ስለሆነ ባንክ ቅድም እንደተባለው እኛ ጋር መጥተው እየለጠፉ ነው። በደሞዝ ያበድራሉ። ሌሎች ልክ ሳኮ የሚጠቀምበትን መንገድ እየሄዱበት ነው። ስለዚህ በጣም መፍጠን ያስፈልጋል። ማህበራችሁን ለማሳደግ ልክ እንዳመራሩ እያንዳንዱ አባል ኃላፊነት አለበት። ቅድም እንደገባችሁት እንትን ብዙ አላበዛባችሁ፣ ይሄ ለማለት ነው። አመሰግናለሁ። ተበዳሪው አካውንቱ ላይ እንደገባ በሚቀጥለው ወር ጀምሮ ብድር ኦልሬዲ ኦፕሬት የምናደርገው የሚጀምረው ይሄ ያው ተሞክሮ ያለ ስላለ ነው። ወደ ማጠቃለያው እንሄድና እስካሁን የ2017 የስራ አፈጻጸም ሪፖርት እንዲሁም በክፍለ ከተማው የኦዲት የህብረት ስራ ጽህፈት ቤት ኦዲት እና ኢንስፔክሽን ቲም ማህበራችን ኦዲት ተደርጎ ያው ሪፖርቱ ቀርቧል። ውይይትም ተደርጎበታል፣ ሀሳብ ተሰጥቶበታል። ስለዚህ ይሄን ሪፖርት እና የኦዲት ስራ ተቀብላችሁ እንድታጸድቁ በአክብሮት ጠይቃለሁ። አባል የሆንኩ በዛሬው ዕለት ማገር ያቀደውን የ2018 በጀት እቅድ ለማሳካት የበኩሌን ድርሻ ለመወጣት በምችለው መጠን የቁጠባ ገንዘቤን በማሻሻል እጣዬን በማሻሻል እንዲሁም በዓመት ውስጥ ቢያንስ ስንት አባል? አንድ አባል በስሜ ይላል። ቅጹ ላይ አይታችሁት ከሆነ ወደ ማህበሩ ያመጣ አባል ማን ነው ይላል። አይታችሁ ሪከርድ ከዚህ በኋላ ቻርት አካውንት ራሱ እንችል ስለምንይዘው በማምጣት የማህበሬን አቅም ከማጎልበት ባለፈ ራሴን ጠቅሜ ወገኖችን በመጥቀም ለመንግስት ለሀገር ድጋፍ ለመሆን ቃል ገብቻለሁ።